የኬቶ አመጋገብ ሚስጥርና ጤናን በስም መገንባት ዛሬ ብዙዎቹን እያነጋገረ ስላለውና በሚሊዮኖች የሚቆጠሩ ሰዎችን ህይወት ስለለወጠው የአመጋገብ ስልት እናውራ። እሱም ኬቶጄኒክ አመጋገብ ይባላል። ኬቶ ማለት ብዙ ስብን እንደ ዋና የኃይል ምንጭ የምንጠቀምበት አስደናቂ መንገድ ነው። ኬቶ አመጋገብ ምንድን ነው? ኬቶ አመጋገብ ማለት በቀላል አነጋገር ስብ በብዛት ፕሮቲን በመጠኑ ካርቦሃይድሬት ደግሞ በጣም በትንሹ ወይም ደግሞ ዜሮ በሆነ መጠን የሆነ አመጋገብ ስርዓት ነው። ይህ ከተለመደው በብዛት ካርቦሃይድሬት የበዛበት ምግብ ከመመገብ የተለየና ስብ ላይ ብቻ ማተኮር ነው። የኬቶ አመጋገብ ዋና ዓላማ ሰውነቱ ወደ ኬቶሲስ ወደሚባል ሁኔታ ማስገባት ነው። ኬቶሲስ ምንድን ነው? ሰውነት ካርቦሃይድሬት ወይም ደግሞ ስኳር ሲያጣ በምትኩ በጉበት ውስጥ ከስብ የሚመነጩ ኬቶንስ የሚባሉ ሞለኪውሎችን እንደ ዋና የኃይል ምንጭ መጠቀም ይጀምራል። ይህ ማለት ሰውነት በውስጡ ያለውን የተከማቸ ስብ እያቀለጠ ለዕለታዊ ነዳጅ ፍጆታ ያውለዋል ማለት ነው። ኬቶ ምግቦች የምንላቸው እንግዲህ እንደ አቮካዶ፣ የወይራ ዘይት፣ ለውዝ፣ ቅቤና ስጋ ያሉት ጤናማ ከፍተኛ ስብ ያላቸው ምግቦች ናቸው። ለሰው ልጅ የሚሰጡት ጥቅምስ ምንድን ነው? የኬቶ አመጋገብ ለሰው ልጅ ጤና የሚሰጠው ጥቅም ከክብደት መቀነስ የዘለለ ነው። የተረጋጋ ኃይልና ንቃት ይሰጣል። ካርቦሃይድሬት ስንመገብ የደም ስኳራችን በፍጥነት ይነሳና ወዲያው ይወርዳል። ይህ ደግሞ በድንገት ድካም እንዲሰማን ያደርጋል። ኬቶንስ ደግሞ የተረጋጋና የማያቋርጥ የኃይል ይሰጡሃል። ቀኑ ሙሉ ንቁ እና ውጤታማ እንድትሆን ያደርግሃል። ሁለተኛ፣ የኬቶ አመጋገብ ለሰው ልጅ የሚሰጠው ጥቅሞች ክብደትን መቀነስ። ሰውነት በቀጥታ ስብን እንደ ነዳጅ ስለሚጠቀም ኬቶሲስ በሰውነት ላይ የተከማቸውን ስብ በቀላሉ ታቃጥላለህ። ከዚህ በተጨማሪ ስብ ደግሞ ስለሚያጠግብ ከምግብ ፍላጎት ይቀንሳል። ያ ማለት የአንተን የሚጎዳ የምግብ ፍላጎት ማጣት አይደለም። ሰዎች በተለምዶ በቀን 3 እና ከዛ በላይ ጊዜ የሚበሉት ምንም ጥቅም የሌለው የካርቦሃይድሬት ምግቦች ሱስ ይዟቸው እንጂ እውነት ምግብ በዛ ፍጥነት ግድ አስፈልጓቸው አይደለም። ሶስተኛ፣ የኬቶሲስ አመጋገብ ለሰው ልጅ የሚሰጠው ጥቅሞች የአእምሮ ጤናን፣ ትኩረትን። ኬቶሲስ የአእምሮ ምርጥ ነዳጅ እንደሆነ ጥናቶች ያሳያሉ። ትኩረት የማድረግ ችሎታ ይጨምራል። የአእምሮን ጭጋግ ብሬን ፎግን ያርቃል። ካርቦሃይድሬት ለምን ችግር ይፈጥራል? ካርቦሃይድሬት ስንመገብ ወዲያው ወደ ግሉኮስ ስኳር ተለውጦ ደማችን ውስጥ ይገባል። በዚህ ጊዜ የደም ስኳር መጠን ድንገት ከፍ ይላል። ይህም ደግሞ ሰውነታችን ኢንሱሊን የተባለ ሆርሞን በብዛት እንዲለቅ ያስገድደዋል። የኢንሱሊን ዋና ስራ ይህን የጨመረ ስኳር ካልተቃጠለ ወስዶ ወደ ስብነት ቀይሮ ማከማቸት ነው። ኢንሱሊን ከፍ ባለ ቁጥር ሰውነት ስብን ማቃጠል ስራውን ያቆማል። ስለዚህ ብዙ ካርቦሃይድሬት በበላን ቁጥር ብዙ ስብ እናከማቻለን። እናም ብዙ እንደክማለን። ኬቶ አመጋገብ ደግሞ ይህን የስብ ክምችት ውደት ሙሉ ለሙሉ ያፈርሰዋል። በማጠቃለያው ኬቶ አመጋገብ ማለት ወደ ተፈጥሯዊ የሰውነት አሰራር መመለስ ማለት ነው። ስብን እንደ ጠላት ማየት አቁመን ጥራት ወዳለው ነዳጅ መጠቀም ስንጀምር ጤናችን ይሻሻላል፣ ክብደታችን ይቀንሳል፣ ቀኑ ሙሉ በማያቋርጥ የኃይል ምንጭ እናገኛለን። አንተስ ይህን የኃይል ምንጭ ለመቀየርና ጤናን ቅድሚያ ለመስጠት ዝግጁ ነህ?